ጋብሪኤል ማጋሌሽ ሆኖ ቀጠለ። አዲሱ ግዙፍ ጀርመናዊ የኒውካስል አጥቂ ኒክ ሆልትሜድ በፕሪሚየር ሊጉ ከባድ ጨዋታ ላይ ድንቅ ጎል አስቆጠረ። ከታይኒ ሳይድ በአርሰናል የማያባራ ጫናና ድንቅ የጎል ሙከራ እየጠፋ የነበረው በራስ መተማመን ተመለሰ። ያቺ ጎል ስትቆጠር መድፈኞቹ ከተረጋጋ ጨዋታቸው ወጡ። ስሜታዊነትና ያልተረጋጋ እንቅስቃሴ ማሳየትም ጀመሩ። ከተቆጠረባቸው ጎል በኋላ እስከ ረፍት ሰዓት በመጡት ደቂቃዎችም አርሰናል በመጀመሪያዎቹ 30 ደቂቃዎች ያሳየውን ብልጫ ለመድገም ተቸግሮ ታየ። እናም በአንድ ለባዶ ውጤት ውጥረት የተሞላው ጨዋታ ወደ ረፍት አመራ። ኒውካስል ዩናይትድ ጎሏን እየተከላከለ አርሰናልን ተስፋ የሚያስቆርጥ ጎል ለመድገም አርሰናል ብልጫውን በጎል ለማጀብ እየተሟሟተ ጨዋታው ቀጠለ። የኒውካስሉ ኒክ ፖፕን 10ሩም ተጫዋቾች አጥረውት ነገሮች ለአርሰናል ከባድ ሆኑ። የዩሊየን ቲምበር፣ የቡካዮ ሳካን፣ የኤብሪቼ ኢዜን፣ የትሮሳርድን ሙከራዎች ያዳኑ የኒውካስሉ ግብ ጠባቂ ኒክ ፖፕ በሁለተኛው ማጋማሽ የሚቀመስ አልሆነም። የኒውካስል የጨዋታ አደረጃጀት ለአርሰናል ነገሮችን የበለጠ ፈታኝ አደረገ። ባለፉት 3 የሴንት ጄምስ ፓርክ መርሃ ግብሮች የተሸነፉት አርሰናሎች ጊዜ እየገፋ በመጣ ቁጥር እንደገና ለአራተኛ ጊዜ እጅ የሚሰጡ መሰሉ። አሁን ጊዜው ተጫዋቾችን የመቀየሪያ ሆነ። ሚኬል አርቴታ አትሌቲኮ ማድሪድን በቻምፒየንስ ሊግ ሲረታ ጎሎቹን ተቀይረው የገቡት ትሮሳርድና ማርቲኔሊ ባለቀ ሰዓት አስቆጥረው ነው። ከማንቸስተር ሲቲ በባከነ ሰዓት 1 ነጥብ ሲወስድ ጎሏን ተቀይሮ የገባው ጋብሪኤል ማርቲኔሊ አስቆጥሮ ነው። አሁንም ማርቲኔሊን ጨምሮ ሚኬል ሜሪኖና ማርቲን ኦዴጋርድ በጨዋታው ማምሻ ወደ ሜዳ በአርቴታ ውሳኔ ተቀይረው ገብተዋል። ኤዲ ሃው ማጥቃቱንና ኳሱን ለአርሰናል ሰጥቶ በማፈግፈግ ጊዜውን ተከላክለው ለመወጣት ከኒውካስሎች ጋር ወስነዋል። The Newcastle goalkeeper plays the ball and there is no foul. In midfield. And here is Leandro Trossard. 84ኛው ደቂቃ ዴክላን ራይስ ወደ ኒውካስል የግብ ክልል ኳስ አሻማ። በመጨረሻ የኒውካስል መከላከል ተሰበረ። ኒክ ፖፕ ኳሷን ጎል ስትሆን ከማየት ውጪ ምንም እንዲያደርግ እድል ያልሰጠች ጎል በሚኬል አርቴታ ቀያሪ ተጫዋች ሚኬል ሞሪኖ ተገጭታ ከመረብ አረፈች። ይህች ጎል ከመረብ ከማረፏ ጥቂት ደቂቃዎች ቀደም ብሎ ኒውካስሎች ቲኖ ሌቭሬማንቶን በጉዳት አጡት። የስታዲየሙ ታዳሚ በጭብጨባና በሐዘን ፉልባካቸውን ከሸኙ በኋላ የአርሰናልን ያቻነት ጎል ደግሞ በሐዘኔታ ተመለከቱ።